ሰላም እንዴት ናችሁ? በዛሬ ቪዲዮ ዲቢ 2026 ተለቋል። ስለዚህ ዲቢ የሞላችሁ ሰዎች ማንንም መለመን ሳይጠበቅባችሁ ራሳችሁ እንዴት አድርጋችሁ ውጤታችሁን ማየት እንደምትችሉ ከመጀመሪያው እስከ መጨረሻው እያንዳንዱን ነገር በዝርዝር የማሳያችሁ ይሆናል። በኮምፒውተርም በስልክም ስቴፑ ተመሳሳይ ነው። እንዴት አድርጋችሁ የራሳችሁን ኮንፊርሜሽን ኮድ አስገብታችሁ ውጤታችሁን ማየት እንደምትችሉ ይሄ ቪዲዮ ሙሉ መረጃ ይሰጣችኋል። ስለዚህ አብራችሁኙ ተከታተሉ። ገች ይባላለው። አዳዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮን ላይክ አድርጋችሁ ትጀምሩ። ታዲያ እንዴት አድርገን የዲቪ ውጤታችንን ማየት እንደምንችል እያንዳንዱን ነገር የማሳያችሁ ይሆናል። አብረን እንይ። ኦኬ፣ ከዚህ በኋላ በቀጥታ ወደ ኮምፒውተር እሄዳለሁ። ሉክ ብራውዘር ከፍቻለሁ። እዚህ ብራውዘር ከከፈትኩኝ በኋላ እዚህ ላይ ዲቪ 2026 ብለን ሰርች እናደርጋለን። ምንም ሌላ ነገር የለም፣ ቀላል ነገር ነው። እዚች ቦታ ላይ ዲቢ 2026 ትሉና ሰርች ታደርጉታላችሁ። ዘን ከዛ በኋላ ይሄው እዚህ የመጀመሪያ ላይ ኤሌክትሮኒክ ዳይቨርሲቲ ቪዛ የምትለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ኦኬ ሉክ ኢንተርፌሱ ይሄንን ይመስላል። ስለዚህ እዚህ ቦታ ከመጣን በኋላ እዚች ጋር ታች በኩል ቼክ ስታተስ የምትለው ላይ አሁንም አንዴ ክሊክ እናደርጋለን። ኦኬ ከዛ በኋላ ወደዚህኛው ስቴፕ ከመጣ በኋላ እዚህ ኮንቲኒው የምትለዋን አንዴ ክሊክ እናደርጋለን። ኦኬ አሁን በትክክል ውጤታችን ማየት የምንችልበት ቦታ ላይ ደርሰናል። ከዚህ በፊት ግን አንድ የምነግራችሁ ነገር ኮንፊርሜሽን ኮድ የጠፋባችሁ ሰዎች ካለም ምንም ችግር የለውም። እንዴት አድርጋችሁ ኮዳችሁን ማግኘት እንደምትችሉ በስተመጨረሻ አሳያችኋለሁ። ግን በደንብ ተከታተሉኝ። ስለዚህ መጀመሪያ የዲቢ ውጤታችንን ለማየት ምንድነው እዚህ የመጀመሪያው ላይ ኮንፊርሜሽን ኮዳችንን ነው እዚህ ቦታ የምናስገባው። እዚህ ሁለተኛ ቦታ ላይ የአያታችን ስም ብቻ እዚህ ቦታ እናስገባለን። ከዛ እዚች ጋር ደግሞ የተወለድንበት ዓመተ ምህረት እሱን በፈረንጆች ነው በእኛ አይደለም የምናስገባው። እሺ ይሄንን በደንብ ተከታተሉት። በዚህ በፈረንጆች የተወለድንበት ዓመት እናስገባና ታች እንመጣና እነዚህን ነገሮች እዚች ጋር ከታች እንጽፋለን። WX KC8 ይሄ ይለያያል። የማይታያችሁ ከሆነ እዚች ላይ አንድ ክሊክ ታደርጉና የሚታያችሁ እስኪመጣ ድረስ መቀያየር ትችላላችሁ። ይሄ አሁን በደንብ ይታያል። ስለዚህ ይሄንን እዚህ ቦታ ታስገቡና እዚች ጋር ሳብሚት የምትለዋን ክሊክ ታደርጉታላችሁ። እዚች ጋር አራት ነገር ብቻ ነው የምትሞሉት። የመጀመሪያ ቦታ ላይ ኮንፊርሜሽን ነምበር፣ ሁለተኛ ቦታ ላይ የአያታችሁን ስም፣ ሶስተኛ ቦታ ላይ ዓመተ ምህረት ብቻ። ለምሳሌ 1990 ከሆነ የተወለዳችሁ 1990 በአውሮፓ ነው እሺ የምትሞሉት። እሷን ትሞሉትና እዚህ ከታች ይሄኛውን ሞልታችሁ ሳብሚት ስታደርጉ ደርሷችሁ ከሆነም ዲቢ መድረሳችሁን ይነግራችኋል። ካልደረሳችሁም ደግሞ አለመድረሳችሁን ይናገራል ማለት ነው። በዚህ መንገድ ዲቪ 2026 የሞላችሁትን ውጤት በዚህኛው መንገድ ማየት ትችላላችሁ። ስለዚህ እነዚህን አራቱን ነገሮች የመጀመሪያ ላይ ኮንፊርሜሽን ነምበር፣ ሁለተኛ ላይ የአያታችሁን ስም፣ ሶስተኛ ላይ ዓመተ ምህረቱን ብቻ 1985ም ከሆነ 1985 የምትለውን ብቻ በማስገባት ከዛ እነዚህን ቁጥሮቹን እዚህ ቦታ ታስገቡና ሳብሚት በማለት ውጤታችሁን በቀላሉ ማወቅ ትችላላችሁ። ኮንፊርሜሽን ኮድ ኦር ኮንፊርሜሽን ነምበር እየጠፋባችሁ ሰዎች ካላችሁ አሁንም ስቴፑ ከቀድሞ ጋር ተመሳሳይ ነው። እዚች ጋር ኮንፊርሜሽን ነምበር ከምትለው ታች በኩል ፎርጎት ኮንፊርሜሽን ነምበር የምትላለች እሷ ላይ አንድ ጊዜ ክሊክ እናደርጋለን። ሉክ ኦኬ። ከዛ በኋላ እዚህ ጋር ዓመተ ምህረቱን እንመርጣለን። የሞላ ነው መች ነው። ስለዚህ 2026 ስለሆነ እዚች ጋር አዘር ትሉና 2026 የምትለዋን ታስገባላችሁ። መቼስ ለዚህ ዓመት ነው ለዚህ ለቀጣዩ ዓመት እስከሆነ ድረስ የሞላችሁት እዚች ጋር 2026 የምትለውን ታስገቡና እዚህ ጋር የአያታችሁን ስም በትክክል አንድም ስፔሊንግ ሳትሳሳቱ ይሄንን በደንብ ጥንቃቄ ወሰዱ። መጀመሪያ የአያታችሁን ስም፣ ከዛ በኋላ የራሳችሁን ስም፣ ከዛ በኋላ የአባታችሁን ስም ታስገቡና ወደ ታች እንመጣለን። እዚች ጋር አንድ ነገር በደንብ እንድታስታውሱኝ እፈልጋለሁ። እዚህ ጋር የምትሞሉት ኢንፎርሜሽን በትክክል በፊት ዲቢ የሞላችሁት ኢንፎርሜሽን መሆን አለበት። ብትሳሳቱ አይቀበልም። እዚህ ጋር ወሩን የተወለዳችሁበት ወር እዚህ ጋር ቀን፣ እዚች ጋር ዓመተ ምህረት የተወለዳችሁበት ወር ቀንና ዓመተ ምህረት እዚች ጋር ተሞሉና እዚህ ታች ትመጡና የኢሜል አድሬስ በራሳችሁ ኢሜል አድሬስ ከሆነ ዲቢ የሞላችሁት እሰዮ የራሳችሁን ኢሜል አድሬስ ታስገባላችሁ።
ዲቢ የሚያስሞላበት ቤት ሄዳችሁ ከሆነ ዲቢ የሞላችሁት ሄዳችሁ እዛው ጠይቁት። በእርግጠኝነት 2-3 ኢሜይል ለዚህ ፐርፐዝ ብለው ስለሚጠቀሙት እነሱን ጠይቃችሁ ኢሜይሉን ትወስዱትና እዚህ ጋር ኢሜይሉን ታስገባላችሁ። ከዛን እንደቀደሙ እነዚህን ነገሮች እዚህ ታች ታስገቡና ሳብሚት ስትሉ ኮንፊርሜሽን ነምበራችሁ በቀላሉ በዚህኛው ኢሜይል አድሬስ ይመጣል። ከዛ ወስዳችሁ የዲቢ ውጤታችሁን ማየት ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት፣ ከወደዳችሁት ላይክ በማድረግ የቻናላችን ፋሚሊ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እያላችሁበት ሰላማችሁ ይብዛ። እናመሰግናለን።